ክፍል 2 ማህበር እና ንብረት ወይም ኮሚዩኒቲ ኤንድ ፕሮፐርቲ ብሎክስ። ይህ ንዑስ ክፍል በማህበሩ ውስጥ ያሉ ብሎኮችን ለማየት፣ ለማስተካከል እንዲሁም አዲስ ብሎኮችን ለመመዝገብ የሚያገለግል ነው። ገጹን ሲከፍቱ በቅድሚያ ከዚህ በፊት ቀደም ብለው የተመዘገቡ የብሎኮችን ዝርዝር ያገኛሉ። በዚህም ሰንጠረዥ ውስጥ የብሎኮች ዝርዝር፣ የፎቅ ብዛት፣ የብሎኮች አይነት፣ የእርምጃ ክፍል ማለትም አክሽን ባር ይዘው ይገኛል። አክሽን ባሩ ስር ሁለት ዋና ዋና ተግባራቶች ይገኛሉ። እነሱም የመጀመሪያው ኤዲት፣ እዚህ ውስጥ የብሎኩን ስም፣ አይነት እና የፎቅ ብዛት ማስተካከል ይችላሉ። ሁለተኛው ዴሊት፣ ይህ ብሎኩን ለመደለት የሚጠቅም ሲሆን ድርጊቱን ለማረጋገጥ የሚያስችል ፖፕአፕ ይመጣላቸዋል። በዚህ ሰዓት ሰርዝ የሚለውን መልእክት በመንካት ማረጋገጥ ይችላሉ። ከዝርዝሩ አናት ላይ ያለውን የፍለጋ ሳጥን ወይም ሰርች ባር በመጠቀም የፈለጉትን ብሎክ በስም መፈለግ ይችላሉ። በተጨማሪም በስተቀኝ በኩል ያለውን ፊልተር ወይም መረጃውን በጥቅል ዳስ የሚለውን ቁልፍ በመጫን በብሎኩ አይነት ማለትም አፓርትመንት ወይም ኮንዶሚኒየም እንዲሁም በመኝታ ቤት ብዛት ለይተው ማውጣት ይችላሉ። ኤክስፖርት ወይም መረጃውን በኤክሴል ውሰድ የሚለውን ቁልፍ ሲጫኑ ደግሞ የተቀመጠውን መረጃ በሲኤስቪ፣ በኤክሴል ወይም በፒዲኤፍ ፎርማት ማውጣት ይቻላል። አዲስ ብሎክ ለመመዝገብ በላይኛው ቀኝ ጥግ ላይ ያለውን ብሎክ መዝግብ ወይም አድ ብሎክ የሚለውን ቀይ ቁልፍ ይጫኑ። በዚህ ጊዜ በስተቀኝ በኩል የሚመጣ ሳጥን ሲኖር እዛ ላይ የብሎኩን ስም ይሙሉ፣ አይነቱን ይምረጡ። ከዚያም የፎቁን ብዛት ካስገቡ በኋላ ለመጨረስ ብሎክ መዝገብ ወይም አድ ብሎክ የሚለውን በመጫን ምዝገባውን ማጠናቀቅ ይችላሉ።